ከዚህ ታሪክ በኋላ እንኳንም እግዚአብሔርን ጠበቅኩት ትላላችሁ። አንዲት ትንሽ መንደር ውስጥ የሚኖሩ እናትና ልጅ ነበሩ። ልጅቷ በየቀኑ እናቷን እንዲህ እያለች ትጠይቃት ነበር፣ እናቴ እግዚአብሔር እውነት ከኛ ጋር ነው? እናቷም አሁን ልጄ ከኛ ጋር ነው፣ እኛ ብንረሳውም እሱ አይረሳንም፣ እኛ ከእርሱ ጋር ባንሆን እንኳ እርሱ ዘወትር ከኛ ጋር ነው አለቻት። ልጅቷን መልሳ እናቷን እግዚአብሔር ከኛ ጋር ከሆነ ታዲያ ለምን እንደዚህ በሚያፈስና ባረጀ ቤት ውስጥ ያኖረናል? ለምንስ ዘወትር የምንበላውን አጥተን እንራባለን? አለቻት። እናቷም ልጄ ይሄ የኔም ጥያቄ ነው፣ አንድ ቀን እግዚአብሔር ራሱ ለዚህ ጥያቄያችን መልስ ይሰጠናል፣ ክፉ ቃል አትናገሪ አለቻት። ከዕለታት አንድ ቀንም በቤታቸው እሳት ተነሳ። ሙሉ በሙሉ ቤቱ ተቃጠለ። እናትና ልጅ ሕይወታቸውን ለማዳን ከዚያ እሳት ውስጥ ለመውጣት ቢሞክሩም ግን አልቻሉም። በቤቱ መሃል ላይ ተስፋ ቆርጠው ተቃቅፈው ለመሞት ተዘጋጅተው ሳለ ልክ እሳቱ አጠገባቸው እንደደረሰ ጣሪያው ላይ ተከማችቶ የነበረው ውሃ ፈሰሰ። እሳቱም ወደ እነርሱ ሊጠጋ አልቻለም ነበር። ደሳሳ ጎጆአቸው ግን ሙሉ በሙሉ ተቃጠለች። እግዚአብሔርም በዚህ አይነት ተአምር ሕይወታቸውን አዳነ። ከጣሪያው ላይ እየተንጠባጠበ ያማረራቸው በነበረው ውሃ እግዚአብሔር ሕይወታቸውን አዳነበት። በዚያን ጊዜ ልጅቷ የእናቷን እጅ ይዛ እንዲህ አለች፣ እግዚአብሔር ከኛ ጋር መሆኑን አሁን ተረዳው። ሕይወታችንን ያዳነበት መንገድ ገርሞኛል። እናቷም እንባዋን እያፈሰሰች እግዚአብሔርን አመሰገነች። በጥቂት ቀናት ውስጥም የመንደሩ ሰዎች ገቢ በማሰባሰብ እንደገና አዲስ የሚያምር ቤት ሰሩላቸው። ልጅቷም እናቴ እግዚአብሔር አሮጌውን ነገር ያቃጠለው አዲስ ነገር ሊሰጠን ነበር ለካ በማለት በግርምት እግዚአብሔርን አመሰገነች። ይሄ ታሪክ ማብራሪያ ባያስፈልገውም እኔም ይህችን ልበል፣ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ያለን ነገር ከእጃችን ሲበተን በእግዚአብሔር እጅ ላይ ተከማች ወደኛ ሊመጣ እንደሆነ እንመን። የሕይወታችን ወጀብ የእግዚአብሔር መምጫ መንገዱ መሆኑን እንረዳ። ኮሜንት ላይ እግዚአብሔር ተአምራት ይሰራልኛል በማለት ጻፉ። ከ20 ጊዜ በላይ ኮፒ